እኔ የምላችሁ 15 እና 20 ሺህ ብር ያወጣችሁ ዩቲዩብ ቻናል ከሰው ላይ ትገዛላችሁ አሉ። ለምንድን ነው ራሳችሁ መክፈት እየቻላችሁ ከሰው ላይ የምትገዙት ብዬ አንዳንድ ልጆችን ጠይቄ ነበር። ያው ኢንተርናሽናሊ ነው ቫይራል ይወጣልኛል ብራንድ ቻናል ነው ምናምን ነው የተባላችሁ እየገዛችሁ ያላችሁት። እኔ ዛሬ በ5 ደቂቃ ውስጥ እናንተ በራሳችሁ እንዴት ትክክለኛ ቬሪፋይ የሆነ ገንዘብ መስራት የሚችል ከፈለጋችሁ በወር 10 ሺህ ብር 20 ሺህ ብር 50 ሺህ ብር 100 ሺህ ብር የፈለጋችሁትን ያክል እናንተ አሪፍ በሰራችሁ ቁጥር ሊከፍላችሁ የሚችል በዓለም አቀፍ ደረጃ ደግሞ ቫይራል ወጥቶ ሊታይላችሁ የሚችል ቻናል በራሳችሁ እንዴት ክሬት ማድረግ እንደምትችሉ በ5 ደቂቃ ውስጥ ላሳያችሁ። እዚህ ጋር የምታዩት የኔ ቻናል ነው። ዩቲዩብ ቻናል ላይ ያው የተለያዩ ሴቲንጎች ማስተካከል ያለባቸው ነገሮች አሉ። ይሄ ባነር፣ ሎጎ ምናምን ሁሉንም ነገር በዝርዝር ምንድነው የሚለውን ነገር አስረዳችኋለሁ። ማስተካከል ያለባችሁንም ሴቲንጎች እናንተ ብቻ ቪዲዮን ባለማሳለፍ ተከታተሉ። ዩቲዩብ አካውንት ለመክፈት ያው እንደምታውቁት ኢሜል ብቻ ነው የሚያስፈልጋችሁ። ሌላ ምንም ነገር አያስፈልጋችሁም። ኢሜል ወይም ጂሜል አካውንታችሁ ማለት ነው። በስልክ የምትጠቀሙ ክሮም ብራውዘራችሁ ላይ ትገቡና ዴስክቶፕ ሞድ ላይ ታደርጋላችሁ። ከዛ አሁን እኔ እዚህ ጋር እንደማየው አይነት ይመጣላችኋል ማለት ነው። ክሮም ላይ ከገባችሁ በኋላ ከላይ እዚች ጋር እቺን የሎጎ ምልክት ትነካላችሁ። እዚች ጋር ከርሰሯ ይታያችኋል ብዬ አስባለሁ። ከስር እዚህ ጋር እቺን ሴቲንግ የምትለዋን ትነካላችሁ። በመቀጠል እዚህ ጋር ከፍ ታደርጉትና እንደምታዩት እዚህ ጋር ቻናል ስታተስ የሚል አለ። ቀጥሎ አድ ኦር ማኔጅ ዩር ቻናል የሚል አለ። እሷን ትነካላችሁ። ከዛ በመቀጠል እዚህ ጋር ከዚህ በፊት ቻናል ካላችሁ ያሏችሁ ቻናሎች ተደርድረው ይመጡላችኋል። ቻናል ከሌላችሁ ደግሞ እንደ አዲስ ክሬት እንድታደርጉ ይጠይቃችኋል። እንደምታዩት እኔ አሁን እዚህ ጋር 2 ቻናል በዚህ ኢሜል ላይ ከፍቻለሁ። በነገራችን ላይ በአንድ ኢሜል የፈለጋችሁትን ያክል ቻናል እየጨማምራችሁ መክፈት ትችላላችሁ። እናንተ አዲስ ከሆናችሁ አሁን እዚህ ጋር ይሄው ክሬት ኤ ቻናል የምትለዋን ትነካላችሁ። ከዛ በኋላ እንደምታዩት እዚህ ጋር ፒክቸር የሚለው ቦታ ላይ ፕሮፋይል ታስገባላችሁ። እዚህ ጋር ምን እናስገባለን? ስም እናስገባለን። ከዛ እዚህ ጋር ደግሞ ሃንድል እናስገባለን። ኦኬ። ስለዚህ እዚህ ጋር እናንተ አሁን ስም ትመርጣላችሁ። ይሄ ስም ማለት ምንድነው ጓደኞቼ? እዚህ ጋር የኔ ቻናል ላይ ሄጄ ላሳያችሁና ማለት ነው። ይሄኛው ማለት ነው። እዚህ ጋር እንደምታዩት ይኸው ፉአድ ኮይን ብዬ ጽፌያለሁ አይደል? ከዛ እዚህ ጋር ደግሞ በአማርኛ ደግሜ ጽፌዋለሁ። እሱ ስም ማለት ነው። እናንተ አሁን እዚህ ጋር የምታስገቡት። ስለዚህ እናንተ ስም የፈለጋችሁትን ትመርጣላችሁ። ለምሳሌ እንደምታዩት እኔ አሁን ስሙ ቦታ ላይ ማለት ነው ፉአድ ብዬ ብር ጨምሬበታለሁ። ፉአድ ብር ብዬዋለሁ ማለት ነው። እዚህ ጋር ደግሞ ሃንድል የሚል አለ። ሃንድል ደግሞ ምንድነው? የእናንተ ዩኒክ ኔማችሁ ነው። ሰርች ሲደረጉ እዚህ ጋር ያው እቺን አት ብላችሁ እዚህ ጋር ከስር አት ፉአድ ኮይን የምትለዋ እናንተ ሰዎች ሰርች ሲያደርጉ ምን ብለው ሰርች ቢያደርጉ የእናንተ ቻናል ይምጣ የሚለው ማለት ነው። ለምሳሌ እሱ ጋርም ከስር ያው ፉአድ ብር ብዬ ጨምሬበታለሁ። ስለዚህ ሰዎች አሁን ይሄ ሃንድል ዩኒክ ኔማችሁ ነው። ማንም ሰው ደግሞ ይሄንን ስም መውሰድ አይችልም ማለት ነው። ፉአድ ብር የሚለው ቻናል ላይ ወይም ሰው ዩቲዩብ ላይ ሄዶ ፉአድ ብር ብሎ ሲጽፍ ይሄ አሁን የምከፍተው ቻናል ላይ ይመጣለት ማለት ነው። እናንተም ይሄን ትጨምራላችሁ። እዚህ ጋር በነገራችን ላይ እንደዚህ ስፔስ አድርጋችሁ በአማርኛም ደግማችሁ መጻፍ ትችላላችሁ። የፈለጋችሁትን ነገር መጨመር ትችላላችሁ። ልክ ያንን ካደረጋችሁ በኋላ እዚህ ጋር ፕሮፋይል ፒክቸር ፎቶ ታስገባላችሁ እናንተ በክብ ማለት ነው። ይሄው ፕሮፋይል ፒክቸር ማለት ደግሞ እቺኛዋ ናት። እዚህ ጋር መታየት ያያችሁት። ይሄንን ፒክሰል ላብ ላይ በቀላሉ መስራት ትችላላችሁ። ከፈለጋችሁ ደግሞ ቪዲዮ ሰራላችኋለሁ። ስለሱም ኮሜንት ላይ አሳውቁኝ። እነዚህን 3ቱ ነገሮች ከሞላችሁ በኋላ እዚህ ጋር ክሬት ኤ ቻናል የምትለውን እነካለን ማለት ነው። ኦኬ ጓደኞቼ እንደምታዩት ሶስተኛ ቻናላችን ይሄው ፉአድ ብር የምትለዋ ተከፍታለች ማለት ነው። ስለዚህ እኛ አሁን እሷ ላይ ነው የምንገባው። ከዛ በኋላ ውስጥ ላይ ማስተካከል ያለብን ሴቲንጎች አሉ። እንደምታዩት ይሄው ፉአድ ብር የሚለው ተከፍቷል። ስሙም ሃንድሉም ከስር ይጻፍ ነው እዚህ ጋር ተከፍቷል። ፕሮፋይል ፒክቸር ኤፍ ብቻ የምትለዋ የመጀመሪያ ፊደል የመጣችው ምክንያቱም ፕሮፋይል ስላላስገባው ማለት ነው። ከዛ በኋላ ምንድነው የምናደርገው? እኛ አሁን ያውላችሁ በቀጥታ ከፈለጋችሁ እዚህ ጋር ያው ክሬት ብላችሁ ቪዲዮ መጫን አፕሎድ ማድረግ ትችላላችሁ። አንዳንድ ደግሞ ከውስጥ ማስተካከል ያለባችሁ ነገሮች አሉ። እነሱን ነገር ላሳያችሁ። እዚህ ጋር ከስተም ቻናል የምትለው ላይ ትገባላችሁ። ኦኬ ከስተማይዝ የሚለው ላይ ሲገቡ እንደዚህ ዌልካም ቱ ዩቲዩብ ስቱዲዮ ይላችኋል። ከዛ በኋላ እዚህ ጋር ኮንቲኒው እንለዋለን። እንደምታዩት እዚህ ጋር አሁን የተለያዩ ነገሮች አሉ ማለት ነው። እቺን ክሎዝ እናደርጋታለን። እንደምታዩት መጀመሪያ ላይ ባነር አለ። ከዛ በኋላ ፕሮፋይል ፒክቸር አለ። ባነር ማለት እዚህ ጋር እንደምታዩት ይሄ በሰፊው የፉአድ ኮይን ብዬ እዚህ ጋር በሰፊው ያስቀመጥኩት ነው። እናንተም ይሄንን ፒክሰል ላብ ላይ መስራት ትችላላችሁ። ባነራችሁን እዚህ ጋር 2048 በ1152 ፒክሰል የሆነ ከ6 ሜጋባይት ሌስ የሆነ ማለት ነው እዚህ ጋር አፕሎድ ታደርጋላችሁ። ከዛ ቀጥሎ እዚህ ጋር ፕሮፋይል ፒክቸር ቅድም የነገርኳችሁ ነው 98 በ98 የሆነ ከ4 ሜጋባይት ሌስ የሆነ ያነሰ ማለት ነው። ከዛ ስማችሁ ማስተካከል መጨመር የምትፈልጉት ነገር ካለ ያው እዚህ ጋር መታችሁ ማስተካከል ትችላላችሁ ማለት ነው። የምትጨምሩትን ነገር እንደፈለጋችሁ መጨመር። ይሄን ነገር ግን ጓደኞቼ አብዛኛው ጊዜ በየጊዜው እንደዚህ የሚቀያየር አዲስ ነገር አታርጉት። ኦዲየንሳችሁ ግራ እንዳይጋባ እንዳያጣችሁ አንድ ጊዜ ያስቡና የሆነ ዩኒክ የሆነ ስም አስገቡ። ለሁሉ ጊዜ የሚሆን ማለት ነው። በየ14 ቀኑ መቀየር ትችላላችሁ። ግን በቀያየራችሁ ቁጥር ሰዎች እናንተን ሊያጧችሁ ስለሚችሉ ማለት ነው። ከዛ ሃንድል አለ። የቀድሞ ሃንድላችሁ ዩር ሃንድል ኢዝ ኤ ዩኒክ ኔም
ዲፍረንት ፍሮም ዩር ቻናል ኔም ይላችኋል። እዚህ ጋር ሃንድላችሁን ታስገባላችሁ ማለት ነው። ከዛ በኋላ ከፍ እናደርገዋለን። እዚህ ጋር ዲስክሪፕሽን ደግሞ ለአዳዲሶች በጣም ምርጥ ወሳኝ ነገር ነው። ዲስክሪፕሽን ታስገባላችሁ። ዲስክሪፕሽን ማለት እኔ ቻናል ላይ ወስጄ ላሳያችሁና እዚህ ጋር እንደምታዩት ይኸውላችሁ ይሄን ሞር የሚለውን ስነካ ይሄው እዚህ ጋር ዌልካም ቱ ፉአድ ኮይን ዊ ብሬክ ዳውን ኦንላይን መኒ ሜኪንግ ሜቶድ ምናምን የሚላላ እኔ ስለምንድን ነው የምሰራው ምንድነው ሰዎች እኔ ቻናል ላይ ቢገቡ ማግኘት የሚችሉት ነገር የሚለው ማለት ነው። እናንተ እንደዚህ አይነት ዲስክሪፕሽን ትጽፉና ለምሳሌ ራሱን እዚህ ጋር ይሄው እዚህ ጋር አምጣችሁ ይሄው እንደዚህ ትጽፋላችሁ። ኮፒ ፔስት አደርጋላችሁ ማለት ነው። ስራ ራሳችሁ ጽፋችሁ እዚህ ጋር ታስገባላችሁ። ከዛ በኋላ ከፍ እናደርገውና ደግሞ ቋንቋ ምናምን እዚህ ጋር ማስገባት ትችላላችሁ። ይሄው ይቻላላችሁ። URL እዚህ ጋር ይቀመጣል። እዚህ ጋር ደግሞ የሶሻል ሚዲያ ሊንኮቻችሁን ታስገባላችሁ። ቴሌግራም ካላችሁ ቴሌግራም፣ ዋትስአፕ ካላችሁ ዋትስአፕ። እኔ እዚህ ጋር ለምሳሌ ይኸውላችሁ እንደምታዩት ይኸው ቴሌግራሜን አስገብቻለሁ። ይኸው ሊንክ የሚለው ጋር ያያችሁ ቴሌግራም አስገብቻለሁ። ከዛ ኢንስታግራም ደግሞ ሰዎች በግል ያወሩኝ ከፈለጉ ኢንስታግራሜን አስገብቻለሁ። እናንተም እዚህ ጋር ሊንክ አድ እያደረጋችሁ ፌስቡክም ካላችሁ ድጋሚ አድ ሊንክ እያደረጋችሁ እዚህ ጋር ታስገባላችሁ ማለት ነው። ኢሜል አድሬስ ደግሞ እዚህ ጋር ታስገባላችሁ። ዩቲዩብ የከፈታችሁበት ሳይሆን ሌላ አዲስ ኢሜል ክፈቱና ሰዎች እናንተ ለፕሮሞሽን ለተለያየ ነገር ቢፈልጓችሁ በኢሜልም ያናግሯችሁ ሰዎች ስለሚኖሩ ማለት ነው። ከዛ ወተርማርክ ደግሞ ቪዲዮ እየታየ በመሃል እዚች ጋር የሆነች የሰብስክራይብ ምልክት ወይ ደግሞ ሎጎዋችሁ የተለያየ ነገር ይመጣ የለ እሷ ደግሞ ወተርማርክ ትባላለች። 150 በ150 ፒክስል የሆነ እዚህ ጋር አፕሎድ ታደርጋላችሁ ማለት ነው። እነዚህ ነገሮች እንዳለ አፕሎድ አድርጋችሁ ሲጨርሱ እዚህ ጋር መታችሁ እቺን ፐብሊሽ የምትለዋን ትነካላችሁ። ከዛ በኋላ ያስገባቻቸው ነገሮች እዚህ ጋር ተደርድረው እንደዚህ ይመጣሉ ማለት ነው። ጓደኞቼ ሰዎች ስለናንተ ማየት ሲፈልጉ ልክ በእነዚህ አይነት መንገድ ታስተካክላላችሁ እነዚህ። ከዛ ውጪ ደግሞ ምንድነው እዚች ጋር ያው ሴቲንግ የምትለው ላይ እንገባለን። አሁን ላይ ማሳያችሁ ለጊዜው ማስተካከል ያለባችሁ አንዳንድ ነገሮች ነው ማለት ነው ባጭሩ። እዚህ ጋር ከረንሲያችሁ መቀየር ትችላላችሁ። ዩሮ፣ ዶላር እናንተ ክፍያችሁ በምን እንዲከፈላችሁ ነው በምን ገንዘብ እንዲቆጥርላችሁ ነው የምትፈልጉት የሚለውን ለማሳየት ዩኤስ ዶላር ብትመርጡ የተሻለ ነው። ከዛ ቤዚክ ላይ እዚህ ጋር ካንትሪ ታስገባላችሁ። ካንትሪያችሁን የፈለጋችሁትን ሀገር ማድረግ ትችላላችሁ። አሁንም እኔ ብዙ ጊዜ ቻናሎችን ስከፍት እንደዚህ ዩናይትድ ስቴትስ ነው የምጠቀመው። እዚህ ጋር ደግሞ ኪወርድ ታስገባላችሁ። ኪወርድ ማለት እናንተ ሰርች ስትደረጉ ሰዎች ለምሳሌ ፉአድ ብለው ሰርች ሲያደርጉ ይሄው ብር ብለው ሰርች ሲያደርጉ የኔ ቻናል እንዲመጣ፣ ኢትዮ ብለው ሰርች ሲያደርጉ ለምሳሌ ይሄው ኢትዮ ተብሎ፣ ሙዚክ ከሆነ ይሄው ሙዚክ፣ ፊልም ከሆነ ፊልም እናንተ ማለት ነው ሰዎች ሰርች ሊያደርጉ ይችላሉ። ኢቢኤስ ለምሳሌ ብዙ ጊዜ ሰርች የሚደረጉ ነገሮች የምትፈልጓቸውን ነገሮች እዚህ ጋር 500 ቃላትን ተጠቅማችሁ ታስገባላችሁ። ከዛ በኋላ ሴቭ ስትሉት ሰዎች እነዚህ ነገሮች ብለው ሰርች ሲያደርጉ የኔ ቻናል እንዲመጣላቸው የኔ ቻናል ፊት ለፊት እንዲሆን ይረዳኛል ማለት ነው ይሄኛው። እዚህ ጋር ደግሞ አድቫንስ ሴቲንግ ላይ ቪዲዮ ስትለቁ ብዙ ጊዜ ማለት ነው አድቫንስ ሴቲንግ ላይ እዚህ ጋር ኖ ቺናያችሁ ኖ ሴት ዚስ ቻናል አስ ኖት ሜድ ፎር ኪድ ኦልሞስት ኔቨር አፕሎድ ኮንተንት ዛትስ ሜድ ፎር ኪድ የሚለውን ይሄ ብዙ ጊዜ ዝም ብላችሁ ቪዲዮ ስለቁ ለህፃናት የማይሆን ኮንተንት ከሆነ ምናምን የትልቅ ሰዎች ከሆነ ጋይድላይንስ ጥሳችኋል የሚል ስትራይክ ሊመጣባችሁ ስለሚችል እዚች ኖ የሚለው ላይ ነው የምታደርጉት። ሁሌም የህፃናት ኮንተንት የምትሰሩ ከሆነ ብቻ ነው የስ ላይ የምታደርጉት ማለት ነው። ከዛ እዚህ ጋር ከፍ አድርጋችሁ ብዙ የሚሞሉ ነገሮች አሉ፣ ግን አሁን ላይ ያስፈልጓችሁ መጨረሻ ላይ እዚህ ጋር ፊውቸር ኤሊጂቢሊቲ የሚለው ላይ እዚህ ጋር ስልክ ቁጥር የምታስገቡበት አለ። እዚህ ጋር ቬሪፋይ ታደርጋላችሁ ፎን ነምበራችሁን። ወሳኙ ነገር እሱ ነው። አካውንታችሁ እንዳይሰረቅ ለተለያየ ነገር ይጠቅማችኋል። ይሄን ቬሪፋይ ፎን ነምበር የሚለውን ንኩና እኔ አሁን እዚህ ጋር ለእናንተ ነው እየከፈትኩ ያለሁት። ይሄን ቻናል አልፈልገውም በኋላ አጠፋዋለሁ። እዚህ ጋር ቬሪፋይ ፎን ነምበር የሚለውን ትነኩና ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ኮድ ይላካል ቁጥራ ስልካችሁ ላይ። ያቺን ኮድ ስታስገቡ ራይት ይሆንላችኋል ማለት ነው። ይሄ የመጀመሪያው እንደምታዩት ይሄ ስታንዳርድ ኢኔብል ሆኗል። ይሄም ኢኔብል ይሆናል ማለት ነው ስልክ ስታስገቡ። ሶስተኛውና የመጨረሻው ይሄኛው ደግሞ መች ነው ኢኔብል የሚሆንላችሁ? ቻናል ሂስትሪያችሁን ቢውልድ ስታደርጉ ነው። ያንን ስታደርጉ ከረጃጅም ቪዲዮዎች ላይቭ መግባት ምናምን የሚፈቀዱላችሁ የተለያዩ ነገሮች አሉ። እዚህ ጋር እንደምታዩት ይኸውላችሁ ስልክ ቁጥራችሁ ላይ ቴክስት ሚ ቱ ቬሪፊኬሽን ኮድ እና ኮል ሚ ዊዝ አውቶማቲክ ቮይስ ሜሴጅ የሚል አለ። በቴክስት እንዲመጣላችሁ ከፈለጋችሁ ቴክስት ላይ፣ ተደውሎ ደግሞ ኮዱን እንዲነገራችሁ ከፈለጋችሁ ተደውሎ። ከዛ እዚህ ጋር ይሄን ሴሌክት ካንትሪ የሚለው ላይ ንኩና ወደ ኢትዮጵያ ቀይሩት። ይሄ ችግር የለውም እሺ። በኋላ ኢትዮጵያ ሆኖ ምናምን እንትን ይላል ብላችሁ እንዳሰቡ እዚህ ጋር ከዛ 09 ብላችሁ ስልክ አስገቡና ኔክስት ስትሉት ኮዱ በቴክስት ከመረጣችሁ በቴክስት ይመጣላችኋል። ይደውልልኝ ካላችሁ ደግሞ ተደውሎ ይመጣላችኋል ማለት ነው። በእንደዚህ መንገድ ስልክ ቁጥራችሁን ቬሪፋይ ታደርጋላችሁ። ከዛ በኋላ ጨርሳችሁ ሴቭ ታደርጉታላችሁ። እዚህ ጋር ደግሞ አፕሎድ ቤዚክ ላይ ታይትሎችን፣ ዲስክሪፕሽኖችን ሁሌ እንዲመጣላችሁ የምትፈልጉትን። ይሄ ደግሞ ቪዲዮ ስትለቁ አፕሎድ ስታደርጉ ቀጥታ እናንተ አፕሎዱን ጨርሳችሁ ፐብሊክ እንዲሆን ነው ፕራይቬት ነው አንሊስት ነው የሚለው አንሊስት ላይ አድርጉትና
አንዳንድ ነገሮችን ካስተካከላችሁ ከጨረሳችሁ በኋላ ሰዓታችሁ ሲደርስ ራሳችሁ ፐብሊሽ እንድታደርጉት ማለት ነው። ነገራችን ላይ ያው ብዙ ነገር አላበዛባችሁም። እነዚህ ወሳኝ ነገሮች ናቸው። ሌሎቹን ቀስ በቀስ እየለመዳችሁት ነው የምትመጡት። ይሄን ያክል አትፍሩ። ቪዲዮ እየለቀቃችሁ ምናምን ስትመጡ እየተማራችሁ 10ኛው ቪዲዮ ላይ 20 50 100 ብዙ ቪዲዮ እየለቀቃችሁ ሄዳችሁ ቁጥር የምትማሩበት ነው። ዩቲዩብን ሁሉንም ነገር አውቄ ገባበታለሁ ብላችሁ እንዳታስቡ። ዝም ብላችሁ ስሩ። ከስር እየተረዳችሁ የሆነ ነገር ሲመጣ ስትሳሳቱ ምናምን ራሳችሁን እያስተማራችሁ ራሳችሁን ቢልድ እያደረጋችሁ መሄድ የምትችሉበት ነገር ነው። ከዛ በኋላ በየቀኑ ማለት ነው እናንተ እየመጣችሁ ቪዲዮ ፐብሊሽ ማድረግ ብቻ ነው። ይሄው እዚህ ጋር ክሬት ቪዲዮ የሚለው ላይ ትገባላችሁ። በስልክም አፕሎድ ቪዲዮ ነው ወይስ ላይቭ ነው? አፕሎድ ቪዲዮ ብላችሁ ቪዲዮ ልቀቁ። ቪዲዮ ደግሞ ስትለቁ ቀን የምታስለምዱባቸው ቀናቶች አሉ አይደል? በሳምንት አንድ ቪዲዮ ከሆነ ሁሌ በሳምንት አንድ ቪዲዮ ብቻ፣ በሳምንት 2 ቪዲዮ ከሆነ የምትለቁት ሁሌ በሳምንት 2 ቪዲዮ ብቻ። ይሄ ያስለመዳችሁበትን ቀን ኦዲየንስ እናንተ እንዲጠብቃችሁ ማለት ነው። ከዛ በኋላ እናንተ አሪፍ ኮንተንት ስሩ እንጂ ማለት ነው። በዓለም አቀፍ ደረጃ ብራንድ ቻናል፣ ፐርሰናል ቻናል እና የሚባለው ነገር ልዩነቱ ማናጀር መቅጠር፣ አንዱኛው ላይ ልዩነት ማናጀር መቅጠር ትችላላችሁ፣ ብራንድ ላይ ማለት ነው። ሌላ ሰው እንዲያስተዳድርላችሁ አድ ማድረግ ትችላላችሁ ነው። ፐርሰናል ላይ ደግሞ ያን ቤኔፊት ማግኘት አትችሉም ነው እንጂ ከዛ ውጪ ቫይራል መውጣት ክፍያ ላይ ምናምን በቪው የምታገኙት ገንዘብ ላይ ፐርሰናልም ብራንድም ቻናል አንድ አይነት ነው። ምንም የተለየ ነገር የለውም። ዩቲዩብ ላይ እናንተ ቫይራል እንድትወጡ የሚረዳችሁ በዓለም አቀፍ ደረጃ ተመልካች እንድታገኙ የሚያደርጋችሁ መሰሩት ኮንተንት እና የምትጠቀሟቸው ተምሌሎች ናቸው። ተምሌል ማለት ይሄ የፊት ለፊቱ ገጽ ማለት ነው። ሰዎች የእናንተን ቪዲዮ ነክተው ገብተው እንዲያዩት፣ ከነኩ በኋላ ደግሞ ይሄ ክሊክ ስሩ ሬታችሁ የተሻለ ደግሞ እንዲሆን ነክተው ብቻ አይተው እናንተ ለምሳሌ እዚህ ጋር በሰዓት $50 ከቤት ሆኖ ምናምን የሚል ነው። እኔ ከውስጥ የሰራሁት ቪዲዮ ስለዚህ ነገር የሚገልጽ መሆን አለበት ማለት ነው። ለምሳሌ እናንተ እዚህ ጋር የአርቲስት ፎቶ አድርጋችሁ አዲስ የወጣ አማርኛ ፊልም ብላችሁ ልክ የቪዲዮ ሰውየው ከፍቶት ግን ሲገባ እናንተ ስለ ሜክ መኒ ኦንላይን የምታወሩ ከሆነ ሰውየው ወይ ዘፈን ሊያይ ነው ወይ ፊልም ነው የነካው እንጂ እንዴት ገንዘብ መስራት እንደሚቻል ለማወቅ ስላልሆነ ትቶት ይወጣል ማለት ነው ቪዲዮዎች። ያ ማለት ደግሞ ዩቲዩብ ምንድነው ሰዎች አልወደዱትም ቪዲዮን ብሎ ስለሚያስብባችሁ ኦዲየንሳችሁ የሚፈልገውን እናንተ የሰራችሁት ቪዲዮ ቀጥታ ስለምን እንደሆነ የሚገልጽ ተምኔል እዚህ ጋር ተጠቀሙ ማለት ነው። ጓደኞቼ ያልገባችሁ ነገር ካለ ጻፉልኝ። ከሰው ላይ ዩቲዩብ ቻናል ከምትገዙ ብር አውጥታችሁ እንደዚህ በቀላሉ በ5 ደቂቃ ውስጥ መክፈት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጋችሁ ለጓደኞቻችሁ ላኩላቸው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቻናላችን ላይ ደግሞ የተለያዩ ኦንላይን ላይ እንዴት ገንዘብ መስራት እንችላለን የሚለው ነገር ሪቪው የሚደረግበት ቻናል ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።